ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ የማሳያችሁ የበግ ስጋ ቅቅል አሰራር ነው። በመጀመሪያ ድስቴን አዘጋጃለሁ። ከዛ ዘይት ጨምራለሁ። ከዘይቱ ሞቅ ካለልኝ በኋላ ያዘጋጀሁትን ስጋ ትንሽ ጠበስ ጠበስ አደርገዋለሁ። ከዛም በኋላ ሽንኩርቴን ጨምራለሁ። ከዛም በኋላ እርዴን ጨምራለሁኝ። እርዴን ከጨመርኩ በኋላ ትንሽ አማስለዋለሁኝ። ካማሰልኩ በኋላ ካሮት ትንሽ አደርጋለሁ፣ 2 ካሮት ያክል። ያው የፈለጋችሁትን ያክል መጨመር ትችላላችሁ። እኔ ለጊዜ 2 ነው ያደረኩት። ከዛም በኋላ አማስላለሁ። አሁንም ነጭ ሽንኩርት እና ዝንጅብል ጨምራለሁ። ከዛ አማስለዋለሁ። ትንሽ ጠበስ ጠበስ አደርገዋለሁ። ከድነዋለሁ። መልሼ እንትንለዋለሁ። የአልጫ ቅመም ጨምራለሁ። በቃ እንደዚህ ቆንጆ አድርገን ለራት የሚሆን ቅቅል አሪፍ ቅቅል እናዘጋጃለን ማለት ነው። ለቤተሰብ ለራት በቃ በጣም አሪፍ ጣፋጭ የሆነ ቅቅል ነው። ቤተሰብ ሰርታችሁ ቅመሱት፣ ይጣፍጣል። ፈጣንና ቀላል ነው እና በዚህ መልኩ አዘጋጀን ማለት ነው። ዛሬ ተወደዳችሁ የተከበራችሁ ፋሚሊዎቼ በጣም ነው የምወዳችሁ ማከብራችሁ። ስለምታበረታቱኝ አመሰግናለሁ። እኔ ስደተኛ እህታችሁ ነኝ። አበረታቱኝ። ላይክ፣ ኮሜንት፣ ሼር በማድረግ እንዳትረሱ። ቤተሰብ ይሁኑ። ቀጣይ ቪዲዮ